በፍቅረኛችሁ መኪና ውስጥ የጋብቻ ቀለበት አግኝታችሁ ሊያገባኝ ሊጠይቀኝ ነው ብላችሁ በደስታ ስትጠብቁ በማግስቱ የፍቅረኛችሁ እናት መጣ ከልጅ ራቂ ብትላችሁ ምን ይሰማችኋል? ዛሬ የምናያት ልጅ ያጋጠማት ድንገተኛ ጉድ ልክ እንዲህ ነው። ልጅቷ በህይወት የምትኖረው በሰው ሰራሽ ልብ እየታገዘች ነው። ፍቅረኛዋ ይህንን ሚስጥር ለእናቱ ይነግራታል። እናቱ ግን በሽታ ያለባትን ልጅ ያያገባን ብላት በክፉ ቃላት ልቧን ሰባበረችው። ልጅቷ ታማሚ ስለሆንኩኝ መፈቀር አይገባኝም ብላ ያለቀሰች በሐዘን ወደ ባህር ዳርቻ ሄዳ ስትጮህ በድንገት ልቧ ስራ ቆመና መሬት ላይ ወደቀች። ስትነቃ ራሷን ሆስፒታል አልጋ ላይ ያገኘችው። ዶክተሩ አንድ ትልቅ የምስራች ነገራት። አንድ ሀብታም ልጅ በድንገተኛ አደጋ ህይወቷ አልፎ ልቧ ለሷ በነቅለ ተከላ እንደተደረገላት ይነግራታል። ነገር ግን ከቀዶ ጥገናው በኋላ በአካሏ ላይ እንግዳ ነገሮች መታየት ጀመሩ። ቀደም ሲል ብርቱካን የምትጠላው ልጅ አሁን ግን ብርቱካን ሳትበላ መዋል አቃታት። ይህ በእንዲህ እንዳለ አንድ ቀን የዛች የሞተችው የባለ ሀብት ልጅ እናት ወደ ቤቷ መጣች። እናቲቱ ስለ ልጇ ታሪክ ነገረቻት። ልጇ በጣም አስቸጋሪና እልህኛ ነበረች። መኪና እንዳትነዳ ብትከለከልም በፍቅረኛዋ ልደት ቀን ግን አባብላ መኪናውን ትወስደዋለች። በመንገድ ላይ በፈጠረችው ከባድ አደጋ ህይወቷ ያልፋል። ይህቺ እናት የልጅቷን የልብ ምት ስትሰማ ልጇ በህይወት የተመለሰች መስሏት አለቀሰች። በመሆኑም የልጄ ምትክ ሁኚኝ፣ የሀብቴ ሙሉ ወራሽ አረግሻለሁ ስትል ነገረቻት። ልጅቷ ነገሩ ፍጹም የተንኮል ማጭበርበር ስለመሰላት እምቢ ብትልም ስግብግቧ የገዛ እናቷ ግን ይህንን ወሬ ሰምታ በሀብቱ ለመበልጸግ ማሴር ጀመረች። በማግስቱ እናቷ ለተደረገልን ውለታ እናመሰግናለን በሚል ምክንያት ወደ ባለ ሀብቷ መኖሪያ ቤት ወሰደቻት። ባለ ሀብቷ ሴት ልጅቷን ስታይ በደስታ አቅፋ ወደ ውስጥ አስገባቻቸው። በድንገት ልብሷ ስለራሰባት ለመቀየር ወደ ውስጥ ገብታ ቢጫ ቀሚስ ለበሰች። ነገር ግን በቤት ውስጥ መንገድ ጠፍቶባት የዛች የሞተችው የባለ ሀብቷ ልጅ ክፍል ውስጥ ገባች። በግድግዳ ላይ ያሉትን ፎቶዎች ስታይ እሷ የሞተችው ልጅ ምትክ ብቻ መሆኗን ተረድታ ቀሚሱን ልታወልቀው ስትሞክር የሟች ልጅ ወንድም በድንገት ገብቶ ማንሽ አንቺ ብሎ ሲጮህባት በድንጋጤ ራሷን ስታ ወደቀች። የልጅቷ እናት ይህንን አጋጣሚ በመጠቀም ከባለ ሀብቷ ሴት ገንዘብ መበዝበዝ ጀመረች። የቤቱ ባለቤት ይህንን ሲያይ ለገንዘብ ብላችሁ የመጣችሁ አጭበርባሪዎች ናችሁ በማለት 5 ሚሊዮን ከፍሎ ከቤቱ እንዲርቁ አደረጋቸው። ልጅቷ በእናቷ ድርጊት ተሸማቃና ተናዳ ወደ ቤት ሮጣ እናቷን ብትጠይቃትም እናቷ ግን በቁጣ ከቤት አባረረቻት። ቤት አልባ የሆነችው ልጅ ለመጽናናት ወደ ፍቅረኛዋ ስትሄድ እሱ ግን ከሌላ ሴት ጋራ የእጮኝነት የቀለበት ድግስ ላይ ነበረ። በዚያ ሰዓት የሁሉም ሰዎችን እውነተኛ የክፋት ማንነት አየችው። በከፍተኛ የልብ ስብራት እየተራመደች እያለ ያቺ ባለሀብት እናት መንገድ ላይ ተቀምጣ እየጠበቀቻት ነበር። ልጅቷ እቅፏ ውስጥ ገብታ ስታለቅስ እናቲቱ ለእናትሽ በቂ ገንዘብ ከፍዬ በመካከላችሁ ያለውን ግንኙነት ሙሉ በሙሉ አቋርጫለሁ፣ አሁን አንቺ የኔ ልጅ ነሽ አለቻት። በዚህም ልጅቷ በቤተ መንግስት ውስጥ የሟችን ልጅ ማንነት ተክታ መኖር ጀመረች። ያ የከዳት የቀድሞ ፍቅረኛዋ ባለሀብት መሆኗን ሲሰማ አሁን ደግሞ በጭካኔ መልሶ ሊያገባት ሊለምናት መጣ።